በቤተ ሳይዳ የበጎች በር በተሰኘው ቦታ የበሽተኞች መሰብሰቢያ ምሕረት መጠባበቂያ ስፍራ ነበር። በዚያም ያለው ሕመምተኛ አንድ ሰው ነበር። ስለዚህ ሰው አንድ ነገር ልነግራችሁ ፈልጋለሁ። ሰላም የክሪሴ እንዲያለም ቤተሰቦች እንዴት ናችሁልኝ? በመጥፋቴ እንዳላዘናችሁብኝ እርግጠኛ ነኝ። ከዚህ በኋላ በእንደዚህ አይነት እመጣለሁ ብዬ አስባለሁ። እንደ እግዚአብሔር ፈቃድ ክርስቲያን ከኋላ እንግዲህ ድምፁ አይረብሻችሁም። ለ38 ዓመት ምሕረት ጠባቂው ያለመታከት ውሃው ሲናወጥ ቀድሜ ገብቼ መዳንን አገኛለሁ ብሎ ሲጠብቅ የኖረ መጻጉዕ ስሙ የተረሳ ማንነቱ የጠፋ ባልጋ ቁራኛ በደዌ ዳኛ የተያዘ መጻጉዕ ዘመድ አልባው ረዳት የሌለው አስታማሚ ያጣው መጻጉዕ ያለመታከት የመዳኑን ቀን ጠባቂው መጻጉዕ እጅግ አሳዛኝና ልብ የሚነካ ታሪክ። ዛሬስ በየቤቱ በየጸበል ቦታው ውሃ የሚያቀብል ያጣ በህመም የገረጣ ስንት ሰው ይኖራል? ቤተሰቦቼ ዛሬ 5 ደቂቃና 10 ደቂቃ ለመጠበቅ በማንችልበት ጊዜ 38 ዓመት ሙሉ ባልጋ ላይ ሆኖ የመዳኑን ቀን በዛች በቤተ ሳይዳ ሲጠባበቅ የኖረ መጻጉዕ አስባችሁታል? ቤተሰብ ስንት ይኖራል በየቤቱ? ይህንን ቤቱ ይቁጠረው። ቀን የደረሰለት ቀኑ የሞላለት እሱ መዳኑን በውሃው መንቀሳቀስ አይኑን ተክሎ እየጠበቀ የፍጡራን ፈጣሪ የሆነው የውሃው ጌታ የንጉሶች ንጉስ አንድ ሰው በፊቱ ቆመ። ጎንበስ ብሎ አይኑን እየተመለከተ ልትድን ትወዳለህን ብሎ ጠየቀው። መጻጉዕም ጌታ ሆይ ውሃው መልአኩ ባናወጠው ጊዜ ቀድሞ የሚያስገባኝ ዘመድ ወገን የለኝም ብሎ መለሰለት። ለመዳን ያለውን ፍላጎት ገለጸ። ጌታም ያንን የብረት አልጋ በብርድ ጊዜ አጥንቱ ድረስ የሚሰረስረውን በሙቀት ጊዜ ደግሞ መቃጠሉ ልቡ ድረስ የሚሰማውን ያንን የብረት አልጋህን ተሸክመ ሂድ አለው። እንደ ክር የሰለሉ እጆቹና እግሮቹ የተሳሰረው ጅማቱ ከጌታ በወጣው ቃል ተፈታተው በአንድ ጊዜ የጎረምሳ ጉልበት አግኝቶ አልጋውን ተሸከመው። የኃጢአት አልጋ፣ የስንፍና አልጋ፣ የሐሜት አልጋ፣ የተስፋ መቁረጥ አልጋ። ግና አይሁድ ፈሪሳውያን የሰውየውን መዳን ሳይሆን ያዩት ሰንበት መሻሩን ነበር። የሰንበት ቀን አልጋውን መሸከሙን ነበር የተመለከቱት። ከሰው በላይ ምን አለና? መጻጉዕም ያዳነኝ እሱ ነው፣ አልጋን ተሸከመ ሂድ ያለኝ አለ። ኋላም በዕለተ ዓርብ እኒያ በሕመም የዛሉ እጆቹን ያዳናቸውን ጌታ በጥፊ መቱበት። እንዲህ እስከሆነ በበሽታ መያዙ በደዌ መልፈስፈሱ በስንት ጣሙ። የሥጋ መዳናችን ለነፍስ ጥፋት ከሆነብን፣ የሥጋ መፈታታችን ለነፍስ እስራት ከሆነብን፣ ሕመማችን በስንት ጣሙ። በሥጋ ድነን በነፍስ ከመጥፋት ቸሩ መድኃኔዓለም ክርስቶስ የድንግል ማርያም ልጅ ይጠብቀን ይሰውረን። አንድ ግጥም መጻጉዕን የተመለከተ 2 መስመር ልበልላችሁ። ይህን ያህል ዓመት የአልጋ ላይ ግዞት በብዙ ሕመም ውስጥ የሱ መንገላታት ሰውነቱ ደቆ ማንነቱ ጠፍቶ ካልጋው ጋር ተጣብቆ በላብና በሽንት ዙሪያው ተበላሽቶ አስታማሚ ሳይኖር ተመልካች ያጣ ሰው በብቸኝነቱ አይኑ ሲንከራተት ከመዳኛው ቦታ ለዚህ ሁሉ ዓመት በጽናት ሲጠብቅ በብዙ ትዕግስት ቀኑ የሞላለት መዳኑ ሲመጣ በሽታው ሊወገድ ጭንቁ መሳቀቁ መከራው በሙሉ ከሱ ብዙ ሊርቅ
የአምላኮች አምላክ የጌቶች ጌታ ወደሱ ተጠጋ። ጎንበስ ብሎ አይቶት ብዙ መጎዳቱን መጎሳቆሉንም ልትድን ትወዳለህን በማለት ጠየቀው። መዳኑን ሊያበስረው ጌታ ሆይ ውሃው ሲንቀሳቀስ የሚከተኝ ዘመድ ወገን አልባ ሆኜ ከዚህ ተጣብቄ አይኑን ወደ ውሃው እየተንከራተተ የጌቶቹ ጌታ መች መሆኑን አወቀ። የእርሱ ቀርቦ ያለው ከውሃው ነበረ። ጌታም በምሕረቱ ያንን የብረት አልጋ ተሸክመ ሂድ አለው። በቸርነቱ የቸርነቱን ቃል ባንዴ አዘነበው። የጎረምሳ ጉልበት መጻጉ ተቸረው። በፍጹም ጤንነት የብረቱን አልጋ ተሸክሞ ሄደ። ግና ያንን ህመም ያንን ሁሉ ደዌ ባንዴ ዘነጋና መዳኑን ለጥፋት አድርጎ ታረፈው። ያን ህመምተኛ እጅ በቃሉ ያዳነውን መልሶ መታበት። አወይ ነፍስ ማጣት። ወስብሐት ለእግዚአብሔር። ቤተሰቦቼ እንግዲህ ሰብስክራይብ እያደረጋችሁ በቅርብ ቀን ደግሞ በሚገርም ሰርፕራይዝ ወደ እናንተ እመጣለሁኝ። እስከዛው ድረስ አብራችሁን ቆዩ። ዝም ብላችሁ ከፍታችሁ ረጅም ሰዓት እስኪተውት ወቻውሩ ይሙላ። 3000 ወቻውር ብሎኝ 400 ነው እስካሁን ወቻውሩ። የሚገርማችሁ ነገር ለዚህ ሁሉ ወራት ገና 2600 ወቻውር ይፈልጋል። ስለዚህ ዝም ብላችሁ እየከፈታችሁ ተውት፣ ግድ የላችሁም። በዚህ በጾም ወቅት ዝም ብላችሁ እየከፈታችሁ ተውት። በሀገር ውስጥም በውጭም ያላችሁ እወዳችኋለሁ ቤተሰቦች። ሁሌም ከኔ ጋር ናችሁ፣ ሁሌም ከእናንተ ጋር ነኝ። አመሰግናችኋለሁ።